በዓለም በርዝመቱ አቻ ያልተገኘለት የትንፋሽ ሙዚቃ መሳሪያ ዲንካ እንዲሁም ደግሞ ህዝቤ ኡልዱዲያ ፒሮቲያ አጅቦ በሚውረገረጉ የሴት ተወዛዋዦቻችን እንዲሁም ደግሞ አፍ በሚያስከፍቱ የወንድ ተወዛዋዦቻችን አምሮና ደምቆ ወደ መድረክ ይመጣል። ግን ዝም ብላችኋል፣ ሞራል ያንሳል። ካለምንም የጀነሬተር ድምፅ ካለምንም የኤሌክትሪክ ሲስተም ይኸው 7 አይነት ሪትም የሚጫወተው እንዲሁም ደግሞ 5 አይነት ሪትም የሚጫወተው የደቡብ ምዕራብ ክልል ቅርስ የሆነው የኢትዮጵያ ቅርስ የሆነው ዲንካ እጅግ በጣም በርካታ ነገሮችን ይዘን መጥተናል። የትም ሳትሄዱ ከኛ ጋር ደቡብ ምዕራብ ኢትዮጵያ ትጎበኛላችሁ። ተስማማላችሁ? ተስማማላችሁ ወይ? እኛ ደግሞ ፈጣሪ ጠብቆን የናፈቅነውን የምንወደውን ትናንት ደግሞ እናት ሆኖ ወልዶ የሸኘንን የደቡብ ኢትዮጵያ ክልልን ናፍቆን ነበር። እንግዲህ ይኸው ዛሬ መጥተናል። ደቡብ ኢትዮጵያ ማዕከላዊ ኢትዮጵያ ተገኝተን የሆሳናን ልጆች በአይነ ስጋ ስለተገናኘን ደስ ብሎናል። ናፍቃችሁ ነው። በጣም በርካታ የሙዚቃ መሳሪያዎች አሉን። ከነዛ መካከል ደግሞ ቅድም እንደነገርኳችሁ በዓለም በርዝመቱ አቻ ያልተገኘለት ረዥሙ የትንፋሽ ሙዚቃ መሳሪያ ዲንካ ግንባር ቀደም ነው። እስቲ ሞራል ሞራል። እሱ ብቻ አይደለም። እስቲ አንድ ጊዜ ዲንካን እንስማ። አንድ ጊዜ ዲንካን እንስማ። እናመሰግናለን። ዲንካ ማለት 7 አይነት ምቶችን የሚጫወት ካርቲያ፣ የዳ፣ ጎሻ የሚባሉ የተለያዩ ሪትሞች የተለያዩ የጭፈራ ሲስተሞች ያሉት የሙዚቃ መሳሪያችን ነው። እዚሁ መድረክ ላይ አደራ ማለት የምንፈልገው እንደ ሀገር በደንብ ይታወቃል፣ እንደ ዓለም በዩኔስኮ መዝገብ እባካችሁ አስመዝግቡልን። በተጨማሪ ደግሞ የደቡብ ምዕራብ ኢትዮጵያ የእጅ ስራ ጥበብ የሆነው ይሄው ማሲንቆ ወይንም በእኛ አካባቢ ቋንቋ ጢንዶ በመባል ይታወቃል። በሰርግ በተለያዩ የመዝናኛ ቦታዎች ላይ የምንጫወተው ቆንጆ የሙዚቃ መሳሪያችን ነው። ከሰሜን ከደቡብ ከምስራቅ ከምዕራብ ያጋመደን ያስተሳሰራል። ኢትዮጵያዊነትን በደንብ የምናዋዛበት ቆንጆ ሙዚቃችን ነውና ሙዚቃ መሳሪያችን ነው። ባካችሁ ማውጫ አይደለም። ከበሮ በእኛ ባህል በጣም የተለመደ ነው። በሀዘንም በደስታም ጊዜ የምንጫወትበት የምንደሰትበት፣ ስናዝን ደግሞ አብሮን የሚያዝን ትልቁና ዋነኛ ቦታ የሚይዝ የትኞቹንም የሙዚቃ ስልቶችን ለመቀየር የምንጠቀምበት ከበሮ ዳርቢያ ወይንም በተለያዩ ቋንቋዎች የሚጠራ ከፊት ለፊቴ ከበሮ አለ። እስቲ ከበሮ እናመሰግናለን። በማስቀጠል ደግሞ 3 አይነት ምት ይዘዋል። ነገር ግን በአንድነት ድምፅ ሲያወጡ የሚያስረቀርቅ ልብ የሚሰርቅ ድምፅ የሚያወጣ ህጥያ በመባል የሚታወቅ መራ፣ አያ፣ ጎዳ ወይንም በመባል የሚታወቅ ህጥያ ነው። ከፊት ለፊታችን ተሰልፏል። በርካታ ስራዎችን እናቀርባለን። ነገር ግን እጅ ከምን ስላላችሁ አንዳንድ ነገሮችን እንንገራችሁ ብለን ነው። ለህጥያ እስቲ አንድ ጊዜ ሞቅ ያለ ሞራል። እናመሰግናለን። አነገና አነለያ ህጥያ
የስራ ሰዎች ናቸው። ይህ እንደዚህ አይነት ማይክሮፎን እና የተለያዩ መግቢያ መሳሪያዎች ከመምጣታቸው በፊት በእኛ አካባቢ በደቡብ ምዕራብ የምንጠቀመው እንዲያ የሚባል ቆንጆ የሙዚቃ መሳሪያ አለ። የሙዚቃ ጨዋታዎቻችንንም ያደምቅልናል። እስቲ ድምፁን ሰምተን እንመለስ። ሞራል ስጡት። ዳኞቻችን የተሰጠንን ሰዓት ያሳውቁናል። ወደ አመጣነው የደቡብ ምዕራብ ገጽታ እንወስዳቸዋለን ማለት ነው። እኔን እንዴት አያችሁሽ? እንግዲህ በአንድ ሰዓት አብራችሁን ወደ ደቡብ ምዕራብ ኢትዮጵያ ክልል ለመጓዝ ዝግጅት አድርጉ። ከሆነው ከዚሆን ጥርስ ነው። ሲሆን የሚገኘው የት ነው? ደቡብ ምዕራብ ኢትዮጵያ ክልል ነው። ከዚሆን ጥርስ የተዘጋጀው ከእንጨት የተዘጋጀው ሸበታ ወደ በኋላ በርካታ የሙዚቃ መሳሪያዎችን እናሳያለን። አሁን በቀጥታ ወደ ትርኢታችን የምናመራ ይሆናል። እጅግ በጣም እንወዳችኋለን። እንደዚህ ስለተቀበላችሁ እናመሰግናለን። የአካባቢ በዓል እንዴት ይከበራል? ምን ይመስላል? በበዓል ምን አይነት ተግባራትን እንከውናለን?